ተስፋ በመስቀል ላይ ሞት የማይስማማው ከሆነ ድንግል ማርያም የያዘችው ስጋ ያልወደቀ ከሆነ መሞት የለባትም ነበር። ኢትዮጵያ ጨቁና አድዋን አትያዝ። ባለቤቱ ለሆነው ለሰው ልጅ ሁሉ እንዲበጅ በሰው ልጅ ልክ ታከብረው፣ አታሳንሰው። እረኛ የሌለው በግ የለም። ያልተመራ ሰው አያሸንፍም። ወንጌል መንግስተ ሰማያት ተብላ ትጠራለች። መንግስተ ሰማያት 66 መጽሐፍ ቅዱስ ብቻ እቀበላለሁ ለሚል ሰው ቀላል ጥያቄዎችን ጠይቅ። አንደኛ በጣም ዜና ገላቸውን ሳነብ በጣም ከገረሙኝ ነገሮች አንዱ በጣም በጸሎት የተጉ ከመሆናቸው የተነሳ እጅግ ለጸሎት ከመቆማቸው የተነሳ እግራቸው ጭምር እንደተሰበረ ይጽፋል። ምን ይላል? ወሃቦ እግረ መንፈሳዊ ዘይበጽ በቅጽበት እምጽንፍ እስከ አጽናፈ ዓለም ይላል። መንፈሳዊ እግር ማለት እግር ብርሂት የሆነች ብርሂት እግር እግዚአብሔር እንደሰጣቸውና በዚህም ጸጋቸው ከጽንፍ እስከ ጽንፍ የሚሄዱበት መንፈሳዊ ረቂቅ የሆነ ሀብት እንደተሰጣቸው ይናገራል። በተለይ ሁሰት የሚባል ደረጃ ነው። ከአስሩ ማዕረጋት አንዱ ሁሰት ማለት በጣም እንደ እግረ ፀሐይ ካሰቡበት መድረስ እንግዲህ እዚህ ደረጃ ይደረሳል ማለት ነው፣ በብቃቱ ዓለም ማለት ነው። በዚህም ጸጋ እስክንድሪያው ሊቀ ጳጳስ አባ ዮሐንስ ዘንድ እንደሄዱ ጭምር ዜና ገላቸው ያስረዳል። ይልቁኑ ደግሞ በመጨረሻው ጊዜ 150 አክሊላተ ብርሃን እንግዲህ ሩጫዬን ጨርሻለሁ የክብር አክሊል ይጠብቀኛል እንደሚል ሰማያዊ አክሊል አክሊላተ ብርሃን ለቅዱሳን ይሰጣልና ያው ድል ነሽ በዚህ ዓለም የሮጠ ሯጭ ሜዳሊያ እንደሚያገኝ ወይም ዋንጫ እንደሚሸለም አክሊላተ ብርሃን አለ እና ወጸገው ባዝግና ብርሃን ይላል። የብርሃን መርገፍ ያለውን ጌታ ሰጥቷቸዋል ይላል በቅዱስ ሚካኤል ስም። ወሃቦ አክሊላተ ብርሃን ክሌቱ ምዕት ለርዕሱ ወባዝግና ወርቅ ለክሳዱ ይላል። እንደዚሁ ደግሞ 200 በእናቱ ስም ሰጥቷቸዋል ማለት ነው። በጣም የሚገርመው ደግሞ 24ቱ ካህናተ ሰማይ ጋራ በመሆን የማጠን ሀብት ተሰጥቷቸዋል። ይሄ እንግዲህ ወደ ነጽሮተ ስሉስ ቅዱስ የመጨረሻ ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና በሚለው ደረጃ ነው። ይሄ አብረው እንዳጠኑ ጭምር ይጽፋል። በተለይ እነዚህ 24 መሆናቸው ቁጥራቸው ራሱ ኪሩቤል በቀኝ ሱራፌል በግራ 24ቱ ካህናተ ሰማይ ዙሪያውን ከበዋል። ከማይጠንታቸው መብረቅ ነጎድጓድ ብልጭልጭታ ይወጣል። ጉም ዛሬ ተራራው እንደሚሸፍነ ሁሉ እነሱ የሚያጥኑት ማይጠንት ደግሞ ጽርሐ አርያምን መንበረ መንግስትን ይመላው እንደሚመላው ኤጲፋኒዮስ በተለይ ዘርዘር አድርጎ ጽፏል። ይሄንን ሁሉ ለማየት ይሄን መንፈሳዊ ምስጢር ለመሳተፍም አቡነ ዘራብሩክ በቅተዋል ይላልና በጣም ትልቅ ጸጋ ነው። ሌላው በጣም ከሚያስገርመኝ ነገር ዜና ገላቸውን ሳነብ ከአድማስ አልፈው ይላል። ከአድማስ አልፈው መዓልትና ሌሊት ክረምትና በጋ የሌሉባት በውሃ የተመላችን ዓለም እግዚአብሔር አሳያቸው ይላል። ይሄ ከአይነ ፍጡራን የተሰወረች ዓለም ናት ማለት ነው። ስለዚህ ብዙ ዓለማት አሉ እንግዲህ ዘርዝረን ሰፍረን ማንጨርሳቸውና ከነዛ ዓለማት አንዱ እንትን የሌለባት ይሄ ምድር ማለት ጊዜ የማይሰራባት በአጠቃላይ በውሃ የተመላች የምትገርም ዓለምን እግዚአብሔር እንዳሳያቸው ይጽፋል። ይሄ በጣም የሚገርም ነው። ሌላው ደግሞ በትውፊት ግዮን የሚባለው ወንዝ አባይ የሚለው ስያሜ የተሰጠው በሳቸው ምክንያት እንደሆነ ግሽ አባይ የሚለው በትውፊት አባቶች ያስረዳሉ። ይሄንንም ማወቅ ያስፈልጋል። የሁለተኛው ወንዝ ስም ግዮን ነው። እሱም የኢትዮጵያ ምድር ይከባል ይላል። አቡነ ዘራብሩክ እንግዲህ 5 ዓመት ደግሞ ከአባ ዘሩፋኤል ጋር ታስረው በሃይማኖት ምክንያት መከራ እንዲቀበሉ በመከራውም ደግሞ በረከት እንዲያገኙ እግዚአብሔር እንደፈቀደና እንደታሰሩ ይጽፋል። ግን ወደ እስር ቤት ሲሄዱ ይላሉ አባቶች እንደሚተርኩት የቦታው መዝሙረ ዳዊታቸውን ለግዮን አደራ ሰጥተው እንደሄዱ ከእስር ሲመለሱ ግዮን መጻሕፍቴን ትፊ ብለው መጽሐፏን እንድትተፋ ሲያዟት እንግዲህ ተአምር ማለት ረቂቅ ነገር ነው ማለት ከተፈጥሮ በላይ ማለት ነው። ሌላ ምንም ነገር ለምሳሌ 3 ደቂቅ እሳት ውስጥ ገቡ ግን አልተቃጠሉም። እሳት በባህሪው ማቃጠል ሲገባው ባህር በበትር ተከፈለ፣ እስራኤል ተሻገሩ። ይሄ ተአምር ነው። ኢያሱ ፀሐይን አቆመ፣ ተአምር ነው ከተፈጥሮ በላይ። ኤልያስ ሰማይን አቆመ፣ ሰማይን ፈታ፣ እሳት አወረደ። ይሄ ሁሉ ተአምር ነውና ከተፈጥሮ በላይ መሆኑን መረዳት አለብንና ያን ጊዜ መዝሙረ ዳዊታቸው ስትወጣ አባ ዘሩፋኤል አባ ተመልከት እንዳላቸው በዛ የተነሳ ወንዙ አባይ ወይም ግሽ አባይ ጉሲ ማለት
ጎሳ ልቤ ቃለ ሰናይ ልቡናዬ በጎ ነገርን አወጣ ማለት ነው። አክሺ ስላሏት አውጪ ስላሏት እንዳወጣችና ግሽ አባይ ደግሞ ቦታው እንደተባለ ጭምር የቦታው አባቶች በትውፊት ያስረዳሉ። ይህም በጣም አስገራሚ ነው እና የወደቀውን ስጋ ስለለበሰች ነው የሞተችው ማለት ነው። አለበለዚያ ሞት የማይስማማው ከሆነ ድንግል ማርያም የያዘችው ስጋ ያልወደቀ ከሆነ መሞት የለባትም ነበር የሚል ጥያቄ ያስነሳል። ሁለት ነገር ነው። አሁን በጣም ሰፊ ነው በነገራችን ላይ ሀሳቡ ብለን እየጠቀለን ነው ካሌት ነው በስተቀር ሞት ሲባል ሲጀመር ሁለት መልክ አለው። አንደኛው ሞተ ስጋ፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስ ማለት ከእግዚአብሔር መለየት ነው። የነፍስ ሞት አለባት እንዳንል አስቀድሞ መልአኩ ቅዱስ ገብርኤል እግዚአብሔር ከአንቺ ጋር ነው ያላት ናት። እግዚአብሔር ተለይቷት አያውቅም ገና ከማኅፀን ጀምሮ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ሞተ ስጋ አለባት እንላለን እንጂ ሞተ ነፍስ አለባት አንልም። በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች? የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀውን ስጋ አይደል የለበሰው? የወደቀ አይደለም፣ ውድቀት የሚስማማውን ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለም። ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካል ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሷ ይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ ሀደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ካድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። የምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። ድንግል ማርያም የሞተችው እንደ መጀመሪያው አዳም አይደለም፣ እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ በኋላ ስለሆነ ሙሉ በሙሉ ተለውጧል። ለዚህ አንድ ምሳሌ ልስጥ። የክርስቶስ ሞት አንዱ ምሳሌያችን ነው። አሁን እሱ እንዳልኩት የሞተው በፈቃዱ ነው፣ በስልጣኑ ነው ሊባል። ድንግል ማርያም እውነት ነው በፈቃዱ አይደለም የሞተችው። ሰው በመሆኗ ፈቃዱ አለ። መቼም አልሞትም ልትል አትችልም። ነገራችን ላይ አልሞትም ልትል አትችልም። ግን በሰው ላይ የታወጀ ሞት ነው። ይሄንን ለራሱ ወስዶታል ክርስቶስ። እናቱ ድንግል ማርያም ሞታል። የሞተችው ግን በሰውነት ነው። ክርስቶስ ይሄ ስልጣን ፈቃድ የሚለው እሱ መለኮታዊ ባህሪን የሚገልጥ ነው እንጂ የሞተው ሰው ስለሆነ ነው። ሰውነቱ ላይ ፈቃድ አለ፣ ስልጣን አለ። በፈቃዱ ነው የሞተው። ከድንግል ማርያም የሚለየው ይሄ ነው። ሞት መነጻጸር ያለበት ለምሳሌ መስቀልን እናስብ። መስቀል እንደሚታወቀው በብሉይ ኪዳን ከዛም በፊት ባለው ታሪኩ ሰው ተሰቀለ ማለት ወይም በመስቀል ታየ ማለት የተረገመ ሆነ የእርግማን ምልክት ነው ቅዱስ ጳውሎስ እንደሚናገረው። አሁን ክርስቶስ ከተሰቀለበት በኋላ መስቀል ምንድን ነው? መስቀልህን ስታይ የዳንክበትን ታሪክህን ነው የምታስታውስ እንጂ እርግማን አይደለም ትዝ የሚልህ። በተመሳሳይ መልኩ አሁን እኛ ሞትን ስናስበው ወደ አዲስ ዓለም መሸጋገሪያ መሆን እንጂ እንደ ብሉይ ኪዳኑ ፈርሶ በሱሶ መቅረት በአዳም በደል መያዝን አይደለም። ሞትህ እንደ ክርስቶስ ሳይሆን ትንሣኤህ እንደ ክርስቶስ አይሆንም። አሁን ብዙ ጊዜ ሰዎች እንደ ልጇ ትንሣኤ ነው የሚለውን ያው ጽፈውታል። የኔታ ሕይወተ ማርያም ነው። ብዙ ሊቃውንት በነገራችን ላይ በዚህ ጉዳይ በኋላ እንመጣበታለን። ከትርጓሜ ቤት ይለያያል። እመቤታችን የተነሳችው በዕለተ እሑድ ነው፣ አይ የለም በሶስተኛው ቀን ነው የሚል አለ እና በአጭሩ ግን ዋናው ሀሳቡ ምንድን ነው? እመቤታችን የተነሳችው እንደ ልጇ ትንሣኤ ነው። እንደ ልጇ ትንሣኤ ነው ማለት እንደ ልጇ ሳትሞት እንደ ልጇ ትንሣኤ ልትነሳ አትችልም። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት 3 ቀን እንቆያለን ማለት አይደለም። 1000 ዓመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናቅ የቆዩም አሉ 1000 ዓመታትን። ግን እንደ ልጇ ትንሣኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ ባሉበት። እና ዋናው ምስጢር ደግሞ እመቤታችን የያዘችው ስጋ አዳም ከመበደሉ በፊት የነበረውን ንጽሐ ጠባይ ይዛ ነው የተገኘችው የተገለጠችው ስለምንል የወደቀ ስጋ ነው የእሷ ስንል የሚያበላሸው ይሄንን ነው። አዳም ከመውደቁ በፊት የነበረው ባህሪ ነው ያላት። ምን ማለት ነው? ኃጢአት የሚስማማት ግን ያልበደለች ሴት ተገኘች ብለናል። ስለዚህ የወደቀ ስጋ ነው የያዘችው ማለት
ወደዚያ ሄዶ ያበላሽብናል። ስለዚህ አሁን ምንድነው መባል ያለበት? ይሄ ምናልባት ወንድሞቻችን ኮራፕቲብል የሆነ ቦዲ አላት፣ ነገር ግን ይሄ ኮራፕትድ አልሆነችም፣ አልነካትም። ውድቀት የሚስማማው ስጋ እንጂ የወደቀ ስጋ እሷ ውስጥ እንደሌለ ማወቅና ማሰብ ይገባል ማለት ነው። በጣም መልካም ስላስተማሩን በጣም ቃሌት ምግባር ጸጥሬ ችግር የለብኝ። ሰው ሰረቀ፣ አመነዘረ፣ ዋሸ፣ የነሳ ይገበል ጭቃ ነው፣ አቧራ ነው፣ ይራገፋል። እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። ማርያምን ነው የምላቸው። እኔ ያመንዝር፣ ስጋው አሸነፈው፣ ይጠጣ፣ ስጋው አሸነፈው፣ ይስረቅ፣ ስጋው አሸነፈው። ምን ብሎ ይስደባት? እሷልሽ ምን በደለችው? በተሰደደች፣ በተራበች፣ በተጠማች መስቀል ላይ የተቸነከረች አይታ እየየበላ ለእኛ ህይወት በሆነች ምን አጠፋችና ነው የምትሰደው? እውነቱን ለመናገር ቅዱስ ዮሐንስ ወንጌላዊ ነው። የጌታን ግርፋት የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። ችንካሩን የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። ቁስሉን የቆጠረው ቅዱስ ዮሐንስ ወንጌላዊ ነው። መቃተቱን የሰማው የጌታን መከራ የሰማው ወንጌላዊ ቅዱስ ዮሐንስ ነው። በቅርበት ተገኝቶ በዓይኑ በብረቱ አይቶ የጌታን መከራ ሰፍሮ ቆጥሮ ያስቀመጠው ቅዱስ ዮሐንስ ወንጌላዊ ነው። 6666 ጊዜ እንደተገረፈ የጻፈልን ቅዱስ ዮሐንስ ወንጌላዊ ነው። የተገኙት ታሪኮች የእመቤታችን የቅድስት ድንግል ማርያም ጭምር እነ ሰኔ ጎልጎታን ጨምሮ የእመቤታችንን ኪዳን ቃል ኪዳን ጨምሮ የጻፈው ቅዱስ ዮሐንስ ወንጌላዊ ነው። መረጃዎቻችን በቅርብ የተገኙት ስለ ክርስቶስ ከቅዱስ ዮሐንስ ወንጌላዊ ነው። የቀረው ብቻውን የተከተለው ብቻውን መስቀል ስር የተገኘው ቅዱስ ዮሐንስ ወንጌላዊ እና ዋጋ ከፍሎ ለምን እንዲህ ሆነ? ለምን አይሁድን አልፈራም? ለምን እስከ መጨረሻው ክርስቶስን ተከተለው ቢባል ይወደዋል። ስለሚወደው ተከተለው። ስለዚህ እግዚአብሔርም ይወደዋል፣ ክርስቶስም ይወደዋል። እሱም እግዚአብሔርን ይወዳን፣ እግዚአብሔርም ዮሐንስን ወዶታል። የተወደደ ነው። ይሄ ብቻም አይደለም። ጌታ ተነሳ ተብሎ ትንሣኤው በተነገረበት ጊዜ ከጴጥሮስ ቀድሞ ከሌሎቹም ሐዋርያት ቀድሞ በመቃብሩ አፋፍ የደረሰው ቅዱስ ዮሐንስ ወንጌላዊ ነው። እየሮጠ ጴጥሮስን ቀድሞ የደረሰው ፈጥኖ የደረሰው ዮሐንስ ወንጌላዊ ነው። ወጣት ስለሆነ ብቻ አይደለም፣ ፍቅር ስላለው ጭምር ነው። እና ግን መግባት ስለማይችል ሊቀ ሐዋርያቱ ስላለ፣ ታላቁ ስላለ፣ በማዕረግ የሚበልጠው ስላለ፣ ጴጥሮስ ስላለ መቃብሩ አፋፍ ላይ ሆኖ እያለቀሰ ጴጥሮስን ጠብቆታል። ነገር ግን ጌታን ስለሚወደው ቀድሞት ጴጥሮስን ቀድሞት ደርሷል። እና ጌታን ይወደዋል። ዮሐንስ ስለሚወደውም እመቤታችን ቅድስት ድንግል ማርያም እነኋት እናትህ እነሆ ልጅሽ ተብሎ በእናትና በልጅነት ፍቅር ተሰጥቷል። ስለዚህ ዮሐንስ ፍቁረ እግዚእ ተብሎ ይጠራል። የጌታ ወዳጅ ተብሎ ይጠራል። ራሱን በጌታ ፍቅር የገደለ ነው። ስለዚህ ባለበት ይቆይ ማለት ትክክል ነው። ያለበት ሁኔታ ልክ ነው። ያለበት ፍቅር ልክ ነው። ያለበት መውደድ ልክ ነው። የነበረበት ስቴት ኦፍ ማይንድ የሚባለው ስፒሪቹዋል ስቴት ኦፍ ማይንድ የሚባለው ዮሐንስ የነበረበት እሱ ልክ ነው። ያ ነው ምስጢራት የተገለጡለት፣ ራእዩን ያየው በጣም ብዙ ምስጢራት የተገለጡለት፣ የነገረ መለኮት ምስጢር የተገለጠለት ለዛ ነው። የቅዱስ ዮሐንስ በረከት በሁላችንም ላይ ይደረብን። ወንጌላዊ ይባላል ወንጌሉን ስለጻፈ። ከዛ ደግሞ በሌላ አገላለጥ ታዎሎጎስ ወይም ደግሞ ቴዎሎጎስ ተብሎ ይጠራል። ታዎሎጎስ ማለት ከልዑል መንበሩ መጣና የሴት ልጅ ለመሆን መጣ። በጣም ነው የሚያስደንቀው። አሁን እኛ ብሎ እናደርገዋል። የሴት ልጅ ሊሆን ነው የመጣ። ማኅፀኗ ሊያድር ጡት ፈጥሮ ጡት ይለምናል። ይገርማል እኮ የፈጠረውን ጡት ለምኖ ይጠባል። በፈጠረው ጀልባ ለምኖ ይታዘራል። የፈጠረውን ውሃ ለምኖ ይጠጣል። ይህን የሚያደርግ እሱ ብቻ ነው። መጣና ሰው ሆነ። ከዚያ ምን አለ? እንደው በእናቱ ማኅፀን መኖሩ ማ ድንቅ ነው። እሷ ንጹህ ንጽሕት ምንም ነውር የሌለባት ነው። እሱስ ጥሩ ነው፣ ይሻላል። ተወልደ በተድላ መለኮት ብሏል ቅዱስ ያሬድ። ተወልደ በተድላ መለኮት ለመለኮቱ በሚገባ መለኮቱን በምትገልጥ በድንግል ተወለደ ማለት ነው። ለመለኮቱ ባህሪ ምልክት በምትሆነውና ተወለደ። ግን የሚደንቀው ከዚያ ደግሞ ወደ ከእናቱ ማኅፀን ንጹህ ከሆነችው ነበልባላዊት ሰረገላ ከሷ ወዴት ሄደ? ወደ ፍግ። የት ነው ያ? በረት ማለት ይገርማል። ይሄዳል። ከዚያ ወዴት ነው ሄዶ? ወዴት ነው ሄዶ? ጭራሽ ሰው መሆኑ ሲደንቀን ደግሞ የሰው እግር ሊያጥብ ሄደ። ይሄ እኮ ነው የሚገርም። እንዲህ ይገርማል እኮ እግር ሊያጥብ ደግሞ እንደው ታጥቆ
አሁን እንዲህ አይደንቃችሁ? ምን ይደንቀናል? ምንም አይደንቀንም እኮ። እግር አጠበ። አንድ ጠቅላይ ሚኒስትር እግር እያጠበ በቴሌቪዥን ብናይ ኑሮ እንል ነበር። ምን እንደው ጭራሽ እግር አጥቦ ነው እንዴ? ረኛ እንደው ምን አሸረግደው ነገር ተውት። እግር ማጠብ እንዲሁ ታምር እኮ ነው። እግር ከማጠብ ደግሞ ምንድን ነው ያደረገ? በውርደት ወደ መሞት ነው ሄደው። ሰዎች የሚሞቱትን የመጨረሻውን የውርደት ሞት ወደ መሞት፣ ለሱ ግን ክብሩን ቀልጦበታል። ልብሱን አውልቆ ወደ መሞት ሄደ። ደግሞ ልብሱን ታጥቆ እግር አጠበ ብለን ሲደንቀን ልብሱን አውልቆ ወደ መሞት፣ እርቃኑን ወደ መሰቀል ሄደ። ከዛ ወደ መቃብር ወረደ። ወደ እስከ የት እንደሚወርድ እያያችሁት ነው። ወደ እመቤታችን ማዕፀን ከሰማይ ወረደ ብለን እንደነቀን፣ ወደ እመቤታችን ማዕፀን ወረደ ብለን እንደነቀን። ከዚያ እሷስ ድንቅ ንጽሕት ናት። የኃጥአንን እግር አጠበ። ሄደና ደግሞ ጭራሽ ልብሱን እስካወልቆ ምራቅ እስኪተፋበት ድረስ ወረደ። ከዚያ ደግሞ ጭራሽ እስከ መቃብር ወረደ። ግን በጌትነቱ ተነሳ። ዘወረደ ማለት ይሄ ነው። ይሄንን እያሰብን የምንጾመው ጾም ነው። እንዲህ የሆነውን ጌታ ለመከተል ነው የምንጾመው። ቅጣት አይደለም ጾም። ይህ ስጋችን ለመጎሰም ምናምን ለእሱ አይደለም የምንጾመው። ይሄ ፍቅር ነው የሚያጾመን። ከቃሉ ጋር ነች። ሦስተኛው ሳምንት ምኵራብ ይባላል። የጸሎት ቤት። በየሰንበቱ ሕዝቡ ሁሉ በምኵራብ ይሰበሰብ ነበር። ጌታችን ኢየሱስ ክርስቶስ አይሁድ በሚሰበሰቡበት ምኵራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። ይህ ሳምንት ጌትነቱ የሚነገርበት ሳምንት ነው። ጌታችን ኢየሱስ ክርስቶስ በምኵራብ ገብቶ በቤተ መቅደስ የሚሸጡትንና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱን ጌትነት የገለጸበት ዕለት ናት ምኵራብ። አቤቱ ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በክርስትና ስም በመቅደስህ ሻጭና ለዋጭ ሆነዋልና አለንጋህን ይዘህ መቅደስህን አጽዳ። ወጣቶች የለብንም ወይ? ማታ ማታ የሚነሳ ኃጢአት የለብንም? ማታ ማታ የሚጀምር ኃጢአት፣ አንዴ ወደ መዝሙር፣ አንዴ ወደ ዘፈን፣ አንዴ ወደ እሳት፣ አንዴ ወደ ውሃ ይጥለዋል አለ። አንዴ ወደ እሳት አንዴ ወደ ውሃ የሚጥል አመል የለብንም ወይ? ዛሬ ጸበል እንጠጣለን፣ ነገ ሰክረን እናድራለን። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ማታ ማታ በጨረቃ ይነሳበታል። ሲመሽ የሚጀምሩ ኃጢአቶች የሉም ወይ? ማታ ማታ የምንሰራቸው ከዚህ በኋላ አልሰራውም ከዚህ ሱስም አላቀቃለሁ ብለን ተመልሰን የምንገባበት የለም ወይ? ክርስቶስ ብቻ ነው ከእንዲህ አይነት ነገር የሚያላቅቅ። ያቺ ሳምራዊት ሴት ምን አለችው? ጌታ ሆይ ወደዚህ ጉድጓድ ተመልሼ እንዳልመጣ አለች። ድጋሚ ውሃ እንዳልቀዳ እባክህ ያንተን ውሃ ስጠኝ። ክርስቶስ ለሁላችን የእሱን ውሃ ይስጥ። አልመጣም፣ አልጠጣም፣ አልሰክርም፣ አላጨስም፣ እንዲህ አላረግም ብለን እዛው ጉድጓድ ላይ የምንገኝበት የምንመላለስበት ጉድጓድ የለም ወይ? ተመልሼ ወደዚህ ጉድጓድ እንዳልመጣ እግዚአብሔር የምንሄድባቸውን ጉድጓዶች እሱ ያውቃቸዋል። በጠራራ ፀሐይ ጭምር መጥቶ ያናግረናል። ከዚያ ጉድጓድ የሚያስቀር የሕይወት ውሃ ለሁላችን ይስጠን። ማታ ማታ ምን እንደሚጥለን ያውቃል። በጨረቃ ምን እንደሚነሳብን ያውቃል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። የሆነ አልተው ያላችሁ አመል የለም ወይ ምእመናን? የቱን ጋኔል ነው የምትነቅሉት በዚህ ጾም? ካለ ጾም የማይወጣ ጋኔል አለብን። ከልጅነቱ ጀምሮ የተባለ አለቀን ያለ ያደገብን አመል አለ። ክፉ አመል፣ ስድብ ሊሆን ይችላል፣ ሐሜት ሊሆን ይችላል፣ ዝሙት ሊሆን ይችላል። ይህ አይነቱ ጋኔል ያለ ጾም ያለ ጸሎት አይወጣም። እግዚአብሔር ይህንን ጾም
አንዳች ክፉ አመላችን የሚነቀልበት ያድርግልን። የሰማነውን በልቡናችን ያሳድረው። ክርስቲያኖች የኛ ተስፋ ክረምት አልፎ ሲመጣ በጋ፣ ያኛው መንግስት አልፎ የኛው መንግስት ሲመጣ እንደዛ የኛ ተስፋ በመስቀል ላይ ነው። የኛ ተስፋ ከሞት በኋላ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህ ዓለም አልፎ አዲስ ዓለም አለ። ሞት፣ ህይወት፣ ረሃብ፣ ጥጋብ፣ ሐዘን፣ ደስታ፣ ትርፍ፣ ኪሳራ፣ ጤንነት፣ በሽታ፣ ሹመት፣ ሽረት፣ ማጣት፣ ማግኘት የማይፈራረቅበት የበላይ የበታች ገፊ ተገፊ ገዥ ተገዥ ሰጭና ነሽ የሌለበት አዲስ ዓለም አለ። ያ ነው ተስፋችን። ሐዋርያው ቅዱስ ጳውሎስ ወተሰፍወሰ ለዘያስተሪ ይኮነ ተስፋ አለ። የሚያየውን ማን ተስፋ ያደርገዋል? ተስፋ የሚባለው የማይታይ ነው። እኛ የሚታየው ዓለም ላይ ቁጭ ብለን የማይታየውን ተስፋ እናደርጋለን አለ። በዚህ ዓለም ቁጭ ብለን ያኛውን ዓለም ተስፋ እናደርጋለን አለ። ሞት አልፎ ህይወት አለ። መቃብርን ተሻግሮ ትንሣኤ አለ። ይህን ዓለም አልፎ አዲስ ዓለም አለ። እዛ እንገባለን። ምእመናን እንደተንከራተት፣ እንደተገፋን፣ እንዳለቀስ፣ እንደተጎሰም፣ እንደተከፋን አንገታችን ተቆርጦ አንጀታችን ደፍተን አንጀት ተንገላጥን አንቀርም። አባታችን ይመጣል፣ ወደ መንግስቱ ይጠቀልለናል። እኔ ሁልጊዜ እላለሁ እኔ አይታየኝም ምእመናን፣ እንኳን ዘወትር ጨለማ ውስጥ መኖር መብራት ሲሄድ ያንገሸግሻል። ነገር ግን ወደ መቃብር ሲወርድ ሁሉም አይነ ስውር ይክበር ይመስገን እግዚአብሔር። አይናማ ሬሳ አለም እናንተ ሰፈር አለ አይናማ ሬሳ አለ። እነዚህ የስም የሰዋዕታት ጠቅላላ እኮ ከእናታችን ማህፀን ስንወጣ ኦን ይደረጋሉ። ወደ መቃብር ስንወርድስ ኦፍ ስራቸውን ጨርሰዋል። አሁን የእናንተ እኔ ኳስ ፊልም ሲያየ ነበረው ወደ መቃብር ሲወጣ ኦፍ ይደረጋል። ምክንያቱም በሰማይ ኳስ የለም፣ ፊልም የለም፣ ቲያትር የለም። እዛ ቅድስና ነው ያለው፣ እዛ ፎይታ ነው ያለው፣ እዛ ሰላም ነው ያለው፣ እዛ በረከት ነው ያለው፣ እዛ ጸጥታ ነው ያለው፣ እዛ የማይዳሰስ እጅግ ማንም ሊቀማን የማይችል ዘላለማዊ ሰላም አለ። ስለዚህ አራተኛ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን መዝሙር 26 የመጨረሻው ቁጥር ላይ ያለች ማለት ነው። እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን፣ በብሔረ ሕያዋን በገነት፣ በብሔረ ሕያዋን በመንግሥተ ሰማያት የእግዚአብሔርን በጎ ነገር አያለው አለ ዳዊት። በዚህ ዓለም ሆኖ የዛኛውን ዓለም ተናገረ። ይህ ምን ይባላል? ተስፋ ይባላል። አንድ ክርስቲያን በገድላትና ድርሳናት ላይ የሚገኙ ታሪኮችን መቀበል ግዴታው ነው ወይስ ውዴታው ነው? በፈቃዱ ነው ወይስ አይደለም የሚለው ነው። ሁለተኛው ደግሞ ክርስትናን የሚቀበሉ ወንድሞች እህቶች ገድላትና ድርሳናትን መቀበል ግዴታቸው ነው የሚለውን ጥያቄ ሁለት ጥያቄ አነሳለሁ። በዚሁ አያይዛችሁ ምናልባት ልታነሱት ከተቻለ ምንድነው መሰለህ አሁን ገድላት ድርሳናትን ስንመለከት መቼም አንዲት ቤተክርስቲያን የራሷ የሆነ አስተምሮ አላት አይደል? መጀመሪያ አንድ አማኝ ሲመጣ እንዲበል ብላ የምትለው አንተ ግዴታ የምትቀበላቸው ነገሮች መጀመሪያ ላይ የተጠመቅከን የተጠየካቸው የመለስካቸው ናቸው። አምን በአብ አምን በወልድ አምን በመንፈስ ቅዱስ ትላለህ። ከሰማይ ሰማያት በወረደው ከድንግል ማርያም በተወለደው ከለኔ ሲል ወደ ሞት ወደ መቃብር ተላልፎ የተሰጠው በክርስቶስም አምናለሁ ትላለህ አይደል? ይህም የምትጠመቅበት ገንዳ የክርስቶስ ከጎኑ የፈሰሰ ውሃ የተጠራቀመበት ገንዳ ነው። ወደዚያ በገባህ ጊዜ ከክርስቶስ ከጎኑ በፈሰሰ ውሃ ትታጠባለህ፣ ትወለዳለህ። ይህን ታምናለህ። ከዛም ደግሞ ከዛ ወጥተህ እንደገና የምትመገበው ምግብ እሱም ቅዱስ ቁርባን ነው፣ ፍጹም የጌታ የሥጋና ደም ነው ብለህ እንድታምን ትጠየቃለህ። እንዲህ አይነት ምስጢራት አሉ። ከዛ በኋላ እየተማርክ ስትሄድ ወይም እየኖርክ ስትሄድ ግን ቤተሰብ ስትሆን የምትማራቸው ደግሞ ትምህርቶች አሉ። እሱም ገድል ነው። ገድላትን የምትማርበት ወይም ቤተክርስቲያን ራሷ የምትጽፍበት ዋና ዓላማ የክርስቶስ ሕይወት በቅዱሳን ላይ እንዴት እንደተገለጠ ለማሳየት ነው። አሁን እውነት ለመናገር ምንድነው የፀሐይ ብርሃን መሬት ላይ ያርፋላል። ሙቀቷም እንደዛው መሬት ላይ ባረፈ ጊዜ ምድሩ ይሞቅና ምን ይሆናል ማለት ነው? ሙቀቱ ወደ ምድሪቱን እንድትሞቅ ሊያደርጋት ይችላል። አለበለዚያ ደግሞ አየሩ ብቻ እንዲህ አይነት ነገሮች እንዳሉ ሁሉ እያንዳንዱ ነገር የፀሐይን ሙቀት የፀሐይን ብርሃን ተቀብሎ ሙቀቱን ብርሃኑን በሚያስተጋባበት ጊዜ ምድር ምን ትሆናለች ማለት ነው? ከፀሐዩ የተነሳ ብርሃን ሙቀት ያላት ልትሆን ትችላለች። የቅዱሳንም ገድል ልክ እንደዛ የክርስቶስ ብርሃን አርፎባቸዋልና የክርስቶስ ኃይል በእነሱ ላይ ተገልጧልና ገድላቸው ላይ የምትመለከተው የክርስቶስ የዕለት ዓርብ ስራው ሆኖ ታገኘዋለህ።
እንደውም ገድላትን ከልደት ጀምረን መንጽፈው ለምን መሰለ? ወንጌልም ሲጻፍ ከልደተ ክርስቶስ አድሜ ጀምሮ የወንጌል አይነት ዘውግ ነው ያላቸው፣ እንደ አጻጻፍ ነው ያላቸው ማለት ነው። በመካከል ላይ ግን ይኸውልህ የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። ምክንያቱም ከወንጌል አንጻር ከቅዱሳን ባህሪ አንጻር የማይስማሙ ታሪኮች ሊኖሩ ይችላሉ። አንቀበልም የምንልበት ጊዜ ላይ ግን የቤተክርስቲያን ስልጣኑ የቤተክርስቲያን ነው። ምናልባት ከዚያ አንድ ገጽ ከገድሉ መካከል ወይ አንድ ገጽ አይደለም አንድ ቃል ነቅለ ለማውጣት ስልጣኑ የቤተክርስቲያን ነው፣ መብቱ የሷ ስለሆነ ማለት ነው። አሁን ላይ ባለው እኔ እውነት ለመናገር ስልጣኑ የቤተክርስቲያን ብቻ ነው ብዬ ለማመን ይከብደኛል። ምክንያቱም ያሳትመው ልዩ አካል ነው። በማዕከል ደረጃም የተጠኑ አይደሉም፣ የታወቁ አይደሉም ገድላትና ድርሳናት የሚባሉት። በማዕከል ደረጃ ማለት በሲኖዶስ መዋቅራዊ በሆነ ደረጃ የኢትዮጵያ ቤተክርስቲያን ስንት ገድላለኝ፣ ይህን ያህል ገድላለኝ፣ ይህን ያህል ድርሳን አለኝ ብላ በቁጥር ለክታ ያሳወቀችን አይደለችም። በየአካባቢው እንደውም በስንክሳርም የማይታወቁ ወይም ማዕከላዊ በሆነ ደረጃ ጽላት ተቀርጾላቸውም ደግሞ አንዳንድ ቦታ ላይ ብቻ በተጋደሉበት ስፍራ ላይ ብቻ ገድልም ታቦትም ያላቸው ቅዱሳን ሊኖሩ ይችላሉ። ከዚያ ውጭ የማይታወቁ ቅዱሳን እንዳሉን ምንም ጥርጥር የለውም፣ ይኖራል። እንደዛ በሆነበት ሁኔታ ላይ አሁን በተለይ የህትመት ላይ የደረሱ ገድላትን ማንም ስለሚያሳትማቸው የብራናም ላይ ያሉ ቢሆኑ ግልበጣው ላይ የተለያየ ሰው ነው አይደል የሚገለብጠው። ከአንዱ ወደ አንዱ ከመጀመሪያው ብራና ወደ ሌላው ሲገለበጥ የተለያየ ሰው ነው የሚያገለባብጠው። ሲገለብጥ ምናልባት ጸሐፊ ያስገባው ነገር ቢኖር ተብሎ ይጠናል። እኛ በትርጓሜ ግድፈተ ጸሐፊ የምንለዋለን። እንዲህ ባለ በቀና ነበር ግድፈተ ጸሐፊ ነው ወይም ደግሞ ልማደ መጽሐፍ ነው ብለን ታዝበን የምናልፈዋል። የትርጓሜ ቤት ቋንቋ ነው፣ ትዝብት ነው። ሊቃውንቱ ታዝበውት ሳይነቁ እንዲሁ ነቀፋቸውን እንዲሁ ለስለስ ባለ ቋንቋ ገልጸውት የሚያልፉት ማለት። ገድላትም ላይ እንደዛ ሊያጋጥም ይችላል። የምንቀበልበት መንገድ ራሱን የቻለ ይኖራል። አንቀበልም ስንል አደባባይ ላይ ወጥተን ይሄ ገድል ተሳስቷል ማለት ግን እሱ የእኛ መብት አይደለም፣ ለቤተክርስቲያኒቱ ነው ስልጣኑን የምንሰጠው። ግን እዚህ ጋር ላቆርጡትና ሁኔታ ይህንን ነገር መናፍቃን አምጥተው እኛ ፊት ላይ አቅርበውት ይህንን እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? ቢሆን ደስ የሚለኝንና መሆን አለበት ብዬ የማምነውን ስናግረህ ጥያቄው ለቤተክርስቲያኒቱ ቢቀርብላት እዚያ ስልጣን ያለው አካል እንዲህ ብላችሁ አስተምሩ ቢለን ደስ ይለኛል። ለምን አንድ አይነት ቋንቋም እንዲኖረን እንጂ እኔ እኮ ከሆነ ወንጌል ጋር በሆነ ነገር አዛምጄ ሊተረጉመው ይችላል። ግን ደግሞ የሆነ አካል ደግሞ ይሄማ ልክ አይደለም፣ ያንተም አረዳድ ወይም ያንተም አተረጓጉም ልክ አይደለም፣ የዚህም ላይ የተቀመጠው ነገር ተነቅሎ ነው መውጣት ያለው ሊል ይችላል። ጥያቄው ከማንም ይምጣ ከማን ለልጆቿ መሰናከል ወይም እንቅፋት የሚሆን ከሆነ በለስላሳው ዳቦ ውስጥ የተቀበረ የማይቆረጠም ጠጠር ነው ብላ ካመነች ጠጠሩን አውጥቶ ለመጣል መዘግየት የለባትም። ምክንያቱም የሚጎዳው የልጆቿን ጥርስ ስለሆነ ማለት ነው። ስለዚህ በፍጥነት ቶሎ መልስ የመስጠት ልምዳችንን ነው ማዳበር ያለብን። ለምንድን ነው ወደ 7 ወደ 8 አይነት ታምረ ማርያም ይኖረን ብለህ ስታይ እኮ የሆነ አካል የሆነ ነገር ጨምሯል፣ የሆነ ሰው ደግሞ የሆነ ነገር እየጨመረ እንዲህ እያለ እየቀጠለ መጥቶ ማለት ነው የሆነውና ታምረ ማርያም የሚባል መጽሐፍ አለን፣ እሱ ምንም ጥርጥር የለውም። ገድል የሚባል መጽሐፍ እንቀበላለን፣ እሱ ምንም ጥርጥር። ቤተክርስቲያን ተቀብለዋለች። እኔም የተለየ ነገር የለኝም። የሙሴን ታሪክ አልቀበልም ማለት ይቻላል። በመጽሐፍ ቅዱስ የሙሴ ገድል እኮ አለ፣ የዮሴፍ ገድል እኮ አለ። ገድል ተጋድሎ እኮ ነው ህይወታቸው። የግድ ገድል ተብሎ ስላልተጻፈ በታሪክ ደረጃ የተጻፈ የቅዱሳን ታሪክ እነዛ የሰፈሩት በመጽሐፍ ቅዱስ ነው እኮ በመጽሐፍ ቅዱስ። እነዚህ ደግሞ ከመጽሐፍ ቅዱስ የተቃረነ ገድል ታሪክ አይኖራቸው። አንዳንድ ጊዜ እኮ የተቃረነ ታሪክ ቢኖር መቀበል ግዴታ ነው። ከነገረ ድህነት ከመሰረታዊ ቤተክርስቲያን ትምህርት ጋር ማይሄድ ሲገኝ እመጣበታለሁ፣ እሱን እመጣበታለሁ። አሁን ግን ገድል በባህሪው ከመጽሐፍ ቅዱስ የተለየ ታሪክ የለውም። ለምሳሌ በታምራትን ብንመለከት እጅግ በጣም አሁን በዚህ ዘመን በጣም ከባዱ ነገር ታምር ብለው የሚያነቡት ሴቶች በተለይ የንጽህናን ጉዳይ የክብርን ጉዳይ ከእመቤታችን ቅድስት ድንግል ማርያም አርአያ አድርገው መውሰድ ይችላሉ። አርአያ አድርገው መውሰድ ይችላሉ ስንል የድንግልናን ዋጋ ሌሎችም የቤተክርስቲያናችን የምታስተምራቸው ክርስቲያናዊ ስነ ምግባሮች በሙሉ ከእመቤታችን ቅድስት ድንግል ማርያም ካላቸው ፍቅር መሰረት አድርገው መያዝ ይችላሉ። ከእሷ ትምህርት መማር ይችላሉ። የማይመቻቸው የሚኒሊክ ስም ሲጠራ የሚደነግጡ የሚሸበሩ የሚንቀጠቀጡ ሮማውያን ናቸው፣ ጣሊያኖች ናቸው። ስሙ የሚያስፈራቸው ጊዮርጊስ ሲባል የሚሸበሩ፣ አድዋ ሲባል የሚደነግጡ፣ ሚኒሊክ ሲባል የሚንቀጠቀጡ ጣሊያኖች መሆን ያለባቸው፣ ሮማውያን መሆን
ምኖች ናቸው? ምኖች ናቸው? ተናገሩ። ምኖች ናቸው? የተሸነፉ ጣሊያኖች ናቸው። ኢትዮጵያ ጨቁና አድዋን አትያዝ። ባለቤቱ ለሆነው ለሰው ልጅ ሁሉ እንዲበጅ በሰው ልጅ ልክ ታክብረው፣ አታሳንሰው። እረኛ የሌለው በግ የለም። ያልተመራ ሰው አያሸንፍም። ቀዳማዊ ዳግማዊ አጤ ምኒልክ አሁንም ነፍሳቸውን በገነት ያኑረው። እድሜ ለሳቸው እና እሳቸውን ለሰሙ ለእውነት ለቆሙ ወንድሞቻችን እንደ ዛሬ ማለት ነው በነገራ ነገር ለማይራቆቱ ለትልቅ ህልም ለኖሩ ታላላቅ አባቶች እንደ ባልቻ የጀግና ሀገር ለነሱ ጀግኖቹ ትንሽ ሰው ወጋ ያቅም ክብር ያቅም። ለዛ ነው ክብር የሚያቅሰው የክብር የተከበረውን ነገር አይነካም፣ አይዘባርቅም። እንዲህ ነው ንጉሱን ጠልቶ ጀሌውን ማክበር። ጀሌው እኮ አይከብር። ወይም ደግሞ አብሮ የቆመው ከእውነት ጋር አብሮ የቆመው ሰው እንዴት ይከብራል? ነውር ነው። አባቶቻችን ለቆሙለት ዓላማ ወንድ ከሆነ ዛሬ ጀግና ከሆነ እሱ መርቶ ሌላን ሰው አድርጎ ለሰው ልጅ ክብር የሚውል ውለታ ይዋልና ዛሬ ትውልድ ያክብረው። በትላንት ታሪክ ትላንት በተሰራ ታሪክ ቁማር ከሚጫወት ይልቅ ዛሬ ተሰጥቶት የለም ሜዳ። ዛሬ ሜዳ የተሰጠው ሰው ዛሬን ያክብር። ዛሬ ሜዳ የተሰጠው ሰው ለነገ የሚተርፍ ክብር ያውል። አንቱ ይባል። ሰው በሰራው ነው የሚከበረው። ጭራሽ የሰራን ሰው ጋራ ፉክክር ሰርቶ ያለፈን ሰው ጋራ ሰርቶ ካለፈ ሰው ጋራ ትከሻ መለካካት ዋጋ የለውም፣ የትም አይደርስም። ይልቅ ዛሬ በተሰጠን ጊዜ ክብር ያለው ነገር ደረጃ ፈጥረን ነገ ለሚመጡት ልጆቻችን ደረጃውን ከፍ አድርገን ነገ የሚመጡት ልጆቻችን አሳይመንት ምን ብንሰራን የሚያዋጣን እንዲሉ አድርጎ ማለት ነው የሰው ልጅ ክብሩ እንጂ ባለፈ ሰው ጋራ ጭራሽ እነሱን ያለፈውን ሰው በማዋረድ ሰው ሊከብር ይፈልጋል። ምንም የለው። ምን ሊከብር ነው? ወንድ ከሆነ ይስራ። በቃ ሰው በዛሬ ክብሩ ነው በዛሬ በሰራው ነው የሚከበረው። የኢትዮጵያውያን ውበት፣ አምልኮተ እግዚአብሔር ያላቸው ሰዎች ውበት፣ ፈሪሃ እግዚአብሔር ያላቸው ውበት። ኢትዮጵያ በአፄ ምኒልክና በእቴጌ ጣይቱ መሪነት አድዋ ላይ ድል ከመንሳቷ በፊት ጦሯን አስከትታ ስትዘምት የጦሩ መሪ ፊታውራሪ ገበየው ይባላሉ። ማን ይባላሉ? እና የዛ ጊዜ ደጃዝማች ይመስሉኛል ወይም ሀብተ ጊዮርጊስ የወሊሶን ጦር ተከትለው ሄደው ነበር። እና ሀብተ ጊዮርጊስ በጣም ጥበበኛ ሰው ናቸው። አንድ ብልሃት አቀረቡ ከጦርነቱ በፊት በአፄ ሚኒሊክ ችሎት። ምን አሉ ሀብተ ጊዮርጊስ? ጦራችንን ልክ እንደ ደጋን እንደዚህ አድርገን እናሰልፈው፣ ከዚያ መሃል ላይ ያለው ይተኩስ ወደ ጣሊያን፣ ጣሊያን በዚህ በኩል ነው ጦርነቱ ብሎ በዚያ ሲተኩስ ይሄ መሃል ላይ ያለው ወደ ኋላ አውቆሽ ይሽሽ፣ ጣሊያን እያሸነፍኩ ነው ብሎ እነሱን ተከትሎ ሲገባ በግራና በቀኝ የቀረው እንደ ደጋን እንደ ክብ ሄዶ ገጥሞ ጣሊያንን ከመሃል አስገብተን እንጨርሰው የሚል ምክር አቀረቡ። ጥሩ ነው አይደለም? ምክሩ ተናገር ውስጥ ጥሩ ነው አይደለም? አሁን በዚያ ጊዜ ዘመናዊ የጦር ስልት ስለሌለ እንደዚህ ያለ ብልሃት አሁን ይሄ ቆረጣ ምናምን ዘመናዊ ተንኮል የተመላ የጦር ስልት አለ እና አፄ ምኒልክ በጣም ሰው አክባሪ ስለሆኑ እሳቸው ምክሩ ቢስማማቸውም ግን የጦሩ አለቃ ገበየው ስለሆኑ ፊታውራሪ ገበየው ምን ትላለህ አሏቸው። ፊታውራሪ ገበየው ምን እንዳሉ ታውቃላችሁ? ጣሊያን ጠላቴም ቢሆን በጀርባው አልወጋውም። እዩት ውበትም፣ እዩት ፌርነስ፣ ፍት እኔ ፊት ለፊት እኔ ገበየው ፊት ለፊት ነው የምገጥም እንጂ ጠላቴም ቢሆን ከጀርባው አልወጋውም። እንዲሁ ምን አይነት ውበት ነው ክርስቲያኖች!
እግዚአብሔርን እንዲረዳን ያደረገው ይሄ ውበት ከየት አገኙት? ከቤተ ክርስቲያን። ለጠላት እንኳን ርኅራኄ ያላቸው፣ ፍትሕ ያላቸው፣ በእውነት ለሰው ልጅ አክብሮት ያላቸው ኢትዮጵያውያን እንደዚህ ነበሩ። ያሁን የኢትዮጵያውያን ችኩልነት እዩት፣ ለፍላፊነታችን እዩት፣ ግልብነታችን፣ አለማስተዋላችን የምናደርግ አሁን እኮ ዛሬ ሰው እንኳን ጠላቱን አይደለም ቤተ ክርስቲያኑን በጀርባ የሚወጋ ነው። ዛሬ ገበያው ለጠላቱ ለጣሊያን ለጀርባው ይራራላታል። የዛሬው ኢትዮጵያዊ አባቱንም በጀርባው ይወጋል። እግዚአብሔር ማስተዋሉን ያድለን። ዝም ብለው ነው ያሸነፉ። ታቦት ዛሬ ማውጣት አቅቶን ነው። ታቦት እኮ ይኸውላችሁ እስራኤልም ይዘው ወጥተው ነበረ። የእግዚአብሔር ሲሆኑ አሸንፈዋል። የእግዚአብሔር ባልሆኑ ጊዜ፣ ሐሳባቸው በከዳቸው ጊዜ፣ አእምሯቸው በተበላሸ ጊዜ ግን ታቦተ ጽዮን ተማርካለች። ድሉ ያለው ታቦቱ ላይ አይደለም። ልንገራችሁ፣ ድሉ ያለው አማናዊው የሰው ልብ ውስጥ ከእግዚአብሔር ጋር ባለው ግንኙነት ነው። ክርስቲያኖች ልንገራችሁ፣ ዋናው ድል ያለው ልብ ውስጥ ነው፣ ፍትህ ውስጥ ነው፣ እውነት ውስጥ ነው፣ ቅንነት ውስጥ። ውበት ማለት ይሄ ነው ክርስቲያኖች። ይሄ የቤተ ክርስቲያን ውበት ጥንት የቤተ ክርስቲያን ውበት በጦር መሪዎች ላይ ሁሉ ይገለጥ ነበረ። ዛሬ በአስተማሪዎች እንኳን አይገለጥም። እውነቱ እኛ እንኳን አሳፋሪዎች ነን፣ ግብዞች ነን፣ አስመሳዮች ነን። የምንናገረው ነገር ደረቅ። እንኳን የጦር መሪውን ፈሪሃ እግዚአብሔር ሊያስይዘው እኛ ራሱ ጠፍቶብን ከጦር መሪ በላይ አሳባቂዎች፣ ወገንተኞች፣ አድሏዊዎች፣ ተንኮለኞች ሆንን። እግዚአብሔር ከዚህ በሽታ ይፈውሰ። ኢትዮጵያዊው ሊቅ አባ ጊዮርጊስ ዘጋስጫ ሲያመሰጥረው ገና ጊዜ አልደረሰም ያለበትን ምክንያት በሚገባ አብራርቶታል። መጀመሪያ አለ ወአውሰአ በዘከመ ይሄይስ ለዘዝጉብ ፍቅረ ዚአሃ ውስተ ልቡ። ጌታችን ኢየሱስ ክርስቶስ ወይን እኮ አልቆባቸዋል ባለችው ጊዜ አባ ጊዮርጊስ ዘጋስጫ ባለችው ጊዜ በልቡ ስለተከማቸው ፍቅሯ በሚመጥን ሁኔታ መልስ ሰጣት ይላል። እንዴት አድርጎ? ይእቲ አስተብቁ አቶ በእንተ ወይን ምድራዊ ውእቱሰ አውሰአ በአመስጥሮ በእንተ ወይነ ደሙ ዘይትቀዳህም ገሞው አምህማማት ይሁን። እሷ ምድራዊውን ጊዜያዊውን የወይን ጠጅ አለቀ ብላ አሳሰበችው። እሱ ግን የጊዜያዊውን የወይኑን ጠጅ ጉዳይ ሳይሆን የመለሰው ከጎኑ በዕለተ ዓርብ በጦር ተወግቶ በ33 ዓመቱ ስለሚፈሰው ደሙ በዚያ ደም ዓለም እንደሚረካ ዓለም እንደሚድን ያንን አሳያት። እሷ ምድራዊውን ትንሹን ነገር ጠየቀችው፣ እሱ ደግሞ እሷን የሚመጥን መልስ ሰጣታል። በልቡ የተከማቸው ፍቅሯ ከፍ ያለ ነው። እግዚአብሔር ይስጥልን። አሁን እሷ የወይን ጠጅ አለቀባቸው በዶኪማስ በሰርጉ ቤት ያሉት በዶኪማስ ቤት ያሉት ነው ያለችው። እሱ ግን ምን ይሄን ብቻ ገና ከጎኔ ማይገቡ ወጥቶ ዓለምን ያረካል። እኛ ዛሬ የምንጠጣው ደሙ እኛ ዛሬ የምንበላውን ስጋውን ደሙን በተመለከተ አብራራላት ይላል አባ ጊዮርጊስ ዘጋስጫ። ይህን ይልና ጊዜ አልደረሰም ያለው ለምንድን ነው ብትሉኝ ይላል አባ ጊዮርጊስ ዘጋስጫ ወዘይቤሰ ይበጽሐ ጊዜየ ይትፈከር ሀበ ብሂለ ይበጽሐ ሰዓተ ተረግዞቴ ከማአርዮሙ ለመሃይምናን አለ። ጊዜ ገና አልደረሰም ማለት ገና ጎኔ ተወግቶ ከጎኔ ማይገቡ ውሃና ደም የተቀላቀለበት ነው ከጎኑ የወጣው። ያ የሚፈስበት 3 ዓመታት ገና ይቀሩኛል፣ ያ ዋናው ነገር የሚመጣበት ማለቱ ነበረ ይላል። እውነት ነው። ከ3 ዓመት በኋላ ከጎኑ በፈሰሰው ደሙ ዓለም ዳነ፣ እኛ ዳነ። እስከዚህ ድረስ ካስረዳት በኋላ ነው የሚላችሁን ሁሉ አድርጉ አለች። ከዛ ዮሐንስ ሲጽፍ
ወሃለዋህየ መሳብክት ስድስቱ እለ እብል በዘያጥህሩ ቦቶን አይሁድ ወደ ሰርግ ቤት ሲገቡ እጃቸውን ታጥበው ነው የመንጻት ስርዓት አላቸው። እንደው ዝም ብሎ ለዚህ ጥሩ ምሳሌ ነው። በዚህ 2 ዓመት ያየነው ይሄ ኮሮና ዘመን አለ አይደለ? በእስራኤላውያን ባህል ሁሉ ጊዜ ኮሮና ያለ ይመስላል። በዛ ዘመን በነበሩት አይሁድ ማለት ነው። አንድ ሰው ከወጣ ሰው ከጨበጠ በተለይ በእምነት የማይመስለው ሰላም ካለ የረከሰ ያህል ይሰማዋል። ስለዚህ ወደ ቤቱ ሲገባ የማንጻት ስርዓት ተደርጎለት እጁ ታጥቦ በደንብ ነው የሚገባው። ለዛ አገልግሎት የተቀመጡ 6 የድንጋይ ጋኖች ነበሩ። አንዳንዶቹ 3 እንስራ፣ አንዳንዶቹ ደግሞ 2 እንስራ ይይዙ ነበረ አለ ቅዱስ ዮሐንስ ወንጌላዊ። ከዛ ለእላ መሳብክት ምልእወን ማየ ብሎ አዘዘ አለ። እኒህን የድንጋይ ጋኖች ውሃ ሙሏቸው ብሎ አገልጋዮቹን አዘዘ። የታዘዙትን ወመልወን እስከ ላይሎን ወእስከ አፍሆን ቲም አድርገው ምንም ሳይጎድል እስካፋቸው ውሃ ሞሏቸው። እነማንን 6ቱን የድንጋይ ጋኖች ሞሏቸው። ከዛ በኋላ ሲናገር አልተሰማም። በእጁም የሆነ ነገር ሲያደርግ አልታየም። እግዚአብሔር በህሊናው አዘዘ። በህሊናው አዞ ለካ ያ በ6 ጋን የተሞላው ውሃ የወይን ጠጅ ሆኗል። ከዛ በኋላ ነበር ቅዱሁኬ ይእዜ ወሰዱ ወሀቡ ለሊቀ ምርፋቅ። አሁን ቅዱና ለሰርግ ቤት አሳዳሪው የሰርግ ቤቱን የሚቆጣጠረው አሳላፊው። እንግዲህ ሰርግ ስታሰርጉ የሆነ ግብዣ ስታዘጋጁ አጠቃላይ ማኔጅ የሚያደርግ አንድ ሰው ታቆማላችሁ አይደለ? ለዛ ማለት ነው። ለዛ ውሰዱና ስጡታል። ወስደው ሰጡት። ወጥኢሙ አንከረ ሊቀ ምርፋቅ። ያ የወይን ጠጅ የሰርጉ ቤት አሳዳሪ አሳላፊው ስራውን የሚቆጣጠረው ሰው በጣም ጊዜ የሚያስደንቅ ነበር። በፊት የወይን ጠጅ ተጠጥቷል እንግዲህ አልቆ እንጂ ከዛ በላይ ነበር። የት እንደመጣ እንዴት እንደሆነ እሱ የሚያውቀው ነገር አልነበረም። ከዛ ወፀውኦ ሊቀ ምርፋቅ ለመርአዊ ሙሽራውን ይሄ ሰርግ ቤቱን ማኔጅ የሚያስተዳድረው ሰው ጠራና ሁሉ ሰብ ዘይሴኒ ወይነ ያቀድም አስተዮ ወእምድረ ሰክሩ ያሰቲ ዘይትሃት። ሰው ሁሉ በመጀመሪያ ዋናውን የወይን ጠጅ ነው የሚያመጣው የሚያጠጣው። ከዛ በኋላ ከሰከሩ በኋላ ሞቅ ካላቸው በኋላ ያው እያለቀም ስለሚሄድ ዘይትሃት እንደው መናኛውን አምጥቶ ነበር የሚያጠጣው። አንተ ግን ዋናውን ወደ ኋላ አስቀርተህ እስካሁን ስታጠጣ የቆየው ተራውን የወይን ጠጅ ነው አለው ይላል። እሱ መስሎታል። በፊት ከተጠጣው የወይን ጠጅ ይልቅ አሁን የተጠጣው የወይን ጠጅ የሚገርም ነው። እንዴት ይህን ወደ ኋላ አስቀረኸው? ያንተስ የተለየ ነው አለው ይላል። ግን ሰውየውስ ወደ ኋላ ያስቀረው ነገር አልነበረም። ያለውን ጭልጥ አድርጎ አምጥቶ ሰጥቷል። አልቆበት ነው። ይሄ በክርስቶስ አምላካዊ ትእዛዝ በ6 ጋን የተሞላው ውሃ ፍጹም የወይን ጠጅ ሆኖ ተቀይሯል። ባልና ሚስት በምንጣፍ የማይገናኙባቸው የጾም አይነቶች ደግሞ አሉ። 7ቱን ሁሉ ላይችል ይችላል። አንድ ክርስቲያን 7ቱን አጽዋማት በሙሉ ላይሳካለት ይችላል። ከተሳካለት መልካም ነው። ይሄ ማለት ሰውነቱን ወስኖ ገጥቶ መኖር የሚችል ከሆነ። አንዳንድ ጊዜ ግን በባልና በሚስት መካከልም ክርክር የሚያስነሱ ጉዳዮች ናቸው እነዚህ። ምክንያቱም ቀኑን ጨረሳችሁብን እኮ የሚሉ ሰዎች ስለምሰማ ነው። እና በባልና በሚስት መካከልም ጠብ ሊፈጠር ይችላል።
ከዚህ የተነሳ ዋናዎቹ ግን ረቡዕ፣ ዓርብ እና የጌታ ጾም ዋናዎቹ ናቸው። እነዚህን መከልከል ይኖርበታል። ከሁሉም በላይ ደግሞ አሌሎቱ ለዘይሰክር ምስለ ብእሲቱ በሰሙነ ሕማማት። በሰሙነ ሕማማት ደግሞ ከሚስቱ ጋር ለሚተኛ ሰው ወዮለት ነው የተባለው። ከምንም ነገር በላይ ወዮለት። ይሄ ወዮታ ሁሉ ያለበት ነው። ምክንያቱም እንደ ይሁዳ መሆን ነው። ክርስቶስ ታሞት ክርስቶስ ተይዞ እንዴት አንተ ከሚስት ጋር ተድላ ደስታ ልታደርግ ትችላለህ በሚል ወዮታ ጭምር ተጨምሮበት ነው የተከለከለው ማለት ነው። ሌላውን እንግዲህ ከመምህራን እሳቸው ጋር የሚነጋገሩት ይኖራል። በነገራችን ላይ ምዕመናን በዚህ ጉዳይ ላይ ግን ግልጽ ሆኖ ከመምህራን እሳቸው ጋር የማውራት ልማድ ሊኖራቸው ይገባል። ምክንያቱም በዚህ ምክንያት ሚስቱን እያስቀየመ ሚስቱን እያሳዘነ ሚስቱን የሚያጣ ሰው እንዳይኖር ነው። በዚህ ምክንያት ባሏን ከልክላ በጾም ምክንያት ዘማዊ እንዳታደርገው መጠንቀቅ ስላለባት ነው። የጌታ ሕግ ሰውን ወደ ጽድቅ ያመጣል እንጂ ሰውን ወደ ሌላ ተጨማሪ ኃጢአት የሚሰድ ስላልሆነ ነው። እና ከመምህራን ጋር ከመምህራን እሳቸው ጋር በግልጽ የመነጋገር የመወያየት ልምዱ ሊኖራቸው ይገባል። መምህራን እሳዎችም ደግሞ እነሱ የማይሸከሙትን ሸክም ለሌላው እያሸከሙ የሰውን ወገብ መቁረጥ የለባቸውም። በሚገባ መጽሐፍ ተመልክተው መምህራንን ጠይቀው ሊነግሯቸው ይገባል። ይህን አድርጉ። ደግሞ በድፍረትም ያልተጻፈ ነገር ወይም ያልከታዘዙት አልፈው እንዳያደርጉ ደግሞ መጠበቅም የኛ ድርሻ ነው የሚሆነው። ድፍረት ኖሯቸው ሕግ እንዳይተላለፉ፣ ፍርሃት ኖሮባቸው ደግሞ ወይም እውቀት ጎሏቸው ለሌላ ኃጢአት ተላልፈው እንዳይሰጡ መጠበቅ ከኛ ይጠበቃል ማለት ነው። ሰማይ የተከፈተለት ካህን ዮሐንስ መጥምቅ ነው። እሱ ሲያጠምቅ ሰማይ ተከፈተ። ጌታን ሲያጠምቀው እኮ ነው። አያችሁ፣ ሱራፌል ሊያዩት የማይችሉትን እሳት እሱ ግን በእጁ እየዳሰሰ አጥምቆታል። እንደዚህ ያሉ ካህናት ናቸው ሰማይን የሚከፍቱት። ያ ሰማይ የእግዚአብሔር ምሕረት ነው፣ ምሳሌ ነው። ዮሐንስ ሲያጠምቅ በእግዚአብሔር ቸርነት ሰማይ ተከፍቷል። ሰማይን የከፈተ የድንቁርናን መጋረጃ ከፍቶ ያሳየ የአባቱን አፍ በልደቱ የከፈተ ዮሐንስ የሚል ስም ነው። የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ይሄ ነው ብሎ እውነተኛ በር የ5000 ዘመን መጋረጃ ከፍቶ ክርስቶስን እንድናይ እውነተኛው በግ ይሄ ነው ብሎ ወደ ክርስቶስ ያሳየን በሩን ያሳየን ማን ነው? ዮሐንስ ነው። ዮሐንስ የተዘጉ ነገሮችን ሁሉ ይከፍታል። የአባቱን በር ብቻ አይደለም። 5000 ዘመን ታትሞ የነበረው የመስዋዕቱ በግ ወዴት ነው እያለ ይስሐቅ የጠየቀውን ጥያቄ ኦሪት ዘፍጥረት ምዕራፍ 22 ላይ ብዙሃን ይቤሉ መኑ ያርአየነ ሰናይቶ መዝሙር 4 ላይ ብዙ ሰዎች በጎውን ነገር ማን ያሳየናል እያሉ ይጠይቃሉ አለ ዳዊት። በጎውን ነገር ማን ነው የሚያሳየን እያሉ ሲጠይቁ ዮሐንስ አሳየን፣ ይሄ ነው ዓለምን የሚያድነው ዓለምን በደሙ የሚቀድሰው በግ ይሄ ነው ብሎ ወደ ክርስቶስ ያሳየን የእውቀትን መጋረጃ ገልጦ ያሳየን እውነተኛው ነቢይ ነው። ዮሐንስ አይዳ አምካላኒሁ ተብሎ የተነገረለት ከነቢያት ይልቅ ከፍ ብሎ አስተማረ። ለምን? እነሱ ይመጣል፣ እሱ መጥቷል። እሱ እነሆ ብሎ በእጁ ዳሶ ያጠመቀው ርስነ እሳት ገሰሰት የማኑ ብሎታል ቅዱስ ያሬድ። እሳትን እጁ ዳሰሰች ይላል። እጁ እሳትን እንዳደሰች ናት። ዮሐንስ ሲያጠምቅ ተመልከቱ። ያላጠመቀ እኮ የለም። ሙሴም አጥምቋል፣ በደም በበግ ደም ረጭቷል። አሮንም ረጭቷል። ኢያሱም ዮርዳኖስን አሻግሯል። የብሉይ ኪዳን ካህናት ሁሉ በውሃ አጥምቀዋል። እነሱ ግን ሰማይን አልከፈቱም፣ አልተከፈተላቸውም። ዮሐንስ ጌታን ሲያጠምቅ ግን ሰማይ ተከፍቷል። አሁን እንግዲህ ዮሐንስ የሚል ስም የጻፈ ሁሉ ብዙ የተዘጋ ነገር ይከፈትለታል። የዮሐንስን ገድል የሚያነብ የዮሐንስ ስም ዝም ብሎ የሚጻፍ አይደለም። ዮሐንስ የሚለው ስም ሲጻፍ አፍ ይከፈታል። አሁንም የቅዱሳንን ገድል ስናነብ የተዘጉ ነገሮች ሁሉ ይከፈታል። የቅዱሳን ስም ዝም ብሎ አይደለም። ቂርቆስ ብለን ስንጽፍ ዝም ብሎ አይጻፍም። ተክለ ሃይማኖት ብለን ስንጽፍ ዝም ብሎ አይጻፍም። ማርያም ብለን ስንጽፍ ዝም ብሎ የሚጻፍ ስም አይደለም። የሰዎችን ስም ቀበሌ መታወቂያ ሊጽፍ እንደሚመዘግበው አይደለም። በገድል ላይ የተጻፈው የቅዱሳን ስም የተዘጉ ነገሮችን ሁሉ የሚከፍት ነው። የቅዱሳን ስም የት? ወንጌል እንደነገረን። እስቲ ወንጌል እንደነገረን በሉ። አቤት! እንግዲያውማ ዮሐንስ ብሎ ጻፈ በሉ። አንደበቱም የቅዱሳንን ስም ስንጠራ የተዘጉ ነገሮች ምን ይላሉ? ለምን? በቅዱሳን ስም ላይ የማን ስም አለ? የእግዚአብሔር ስም ስላለ። እግዚአብሔርን ተሸክመው የሚይዙ ምን ውሎታል?
የሐዋርያት ሥራ ምዕራፍ 9 ላይ ቅዱስ ጳውሎስ እንዲህ ይሉታል፣ ወረሰይኩከ ንዋየ ህሩየ ከመ ትጹር ስሜ በውስተ አሕዛብ፣ ስሜን በአሕዛብ ተሸክመ ትሄድ ዘንድ ምርጥ ዕቃ አድርጌሃለሁ ብሎታል። ስሜን ተሸክመ ትሄድ ዘንድ። በክርስቶስ ያመነ ስም ዝም ብሎ ስም አይደለም፣ ክርስቶስን ተሸክሞ የሚሄድ ስም ነው። ፍምን የያዘ ማሰሮ ዝም ብሎ አይደለም፣ የሚያቃጥል ማሰሮ ነው። አፈር የተሸከመና ፍም የተሸከመ ዕቃ ልዩነት አለው። ፍም የተሸከመው ብትነካው ያቃጥልሃል። ክርስቶስን ያመኑ ቅዱሳን በስማቸው ላይ የክርስቶስ ስም አለ። ስለዚህ የእነሱ ስም ሲጠራ የክርስቶስ ስም ስላለ ያቃጥላሉ። ስማቸው ሲጠራ ያቃጥላል። ስማቸው ሲጠራ የተዘጉ ነገሮች ለመጀመሪያ ጊዜ ሰማይ የተከፈተለት ካህን ዮሐንስ መጥምቅ ነው። እሱ ሲያለ 66ቱ መጽሐፍ ቅዱስ ብቻ እቀበላለሁ ለሚል ሰው ቀላል ጥያቄዎችን ጠይቅ። አንደኛ መላእክት መቼ ተፈጠሩ? 2 ሴጣን ከየት መጣ? እንዴት ሳተ? 3 ቃየል ከየት አምጥቶ ሚስት አገባ? መላእክት ተፈጠሩ 66 ውስጥ አይገኙ። ሴጣን ከየት እንደመጣ 66 ውስጥ አይገኙ። ቃየል ሚስት ወስዶ አገባ 66 ውስጥ አይገኙ። ሌላው በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 27 ቁጥር 9 ላይ የእስራኤል ልጆች የተስማሙበትን 30ውን ብር ለእንግዶች መቃብር እንዲሆን ለሸክላ ሰሪው መሬት ገዝተው ሰጡበት፣ ምድሩም የደም መሬት ተባለ። ይህንንም ኤርሚያስ የተናገረው ትንቢት ተፈጸመ የሚለው ይሄ ትንቢት ኤርሚያስ ትንቢት ውስጥ 66 ውስጥ የለም። በአይሁድ ጉባኤ ተቆርጦ ከወጣው ጄሮም ከቆረጠው ሶላ ስክሪፕቹራ ተብሎ በሚጠራው የፕሮቴስታንት 66 መጽሐፍ ቅዱስ ውስጥ የለም። ተረፈ ኤርሚያስ ነው። ለምን? የክርስቶስን ስም ቀጥታ ስለሚናገር የክርስቶስ የሆኑትን ነገሮች ሁሉ ማጥፋት ስለነበረ ሪፎርሜሽን እንቅስቃሴ መሰረታዊ ዕውቀቶችን ሳይዝ የተሐድሶ እንቅስቃሴ አንዱ ትልቁ ስህተቱ ይሄ ነው። ሌላው ሐዋርያውና ቅዱሱ ሰው ይሁዳ የሚጽፈው በምዕራፍ 1 ቁጥር 14 ላይ እነሆ እግዚአብሔር ሊፈርድ ከቅዱሳንና እልፍ አላፋት ከሆኑት መላእክት ጋር ደግሞ መጣ ብሎ ሄኖክ የተናገረው ትንቢት ተፈጸመ የሚለው ቃል ሄኖክ የት ነው ይሄን ትንቢት የተናገረው? 66 ውስጥ የለም። የሄኖክ መጽሐፍ ዓለም አያውቀውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠበቀ አይኖርችው። ቤተክርስቲያኒቷ በሕገ ልቡና በሕገ ኦሪት በሕገ ክርስትና ጸንታ አይኖርች ስለሆነች የሄኖክ መጽሐፍ ተጠብቆ ያለው ኢትዮጵያ ውስጥ ነው። ዓለም ያወቀው ጄምስ ብሩስ የአባይን ውሃ መነሻ አጠናለሁ ብሎ ወደ ኢትዮጵያ በመጣ ጊዜ ወደ 2 ኮፒዎች ነው በ1722 ላይ ጽፎ ይሄደው። መጽሐፉ ግን ቅድም በጠቀስኩላችሁ ዴድ ሲ ስክሮልስ በሙት ባህር ዳርቻ ካሉ ጥቅሎች ውስጥ መጽሐፍ ሄኖክ አንዱ ነበር። ይሁዳ ትንቢት ተናግሯል። በ66 ውስጥ የለም። ስለዚህ ሶላ ስክሪፕቹራ የፕሮቴስታንት የተሐድሶ መሰረታዊ አንዱ ይህ ዓላማ በመጽሐፍ ቅዱስ እይታ ይህን ይመስላል። ማንም ደግሞ የእግዚአብሔርን ቃል እንደገዛ ፍላጎቱ ሊተረጉም አልተፈቀደም ተብሎ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ቅዱስ ጴጥሮስ የተናገረው ቃል በእነሱ ዘንድ የለም። ማንም እንደገዛ ፍላጎቱ ሊተረጉም አይችልም። ከአባቶች የመጣው ትርጓሜ፣ ከአባቶች የመጣው ትውፊት፣ ከአባቶች የመጣው ነገር በእነሱ ዘንድ የለም። ስክሪፕቸር ብቻ ሌላውን ነገር አንቀበልም። 66ቱ ብቻ ሌላውን ነገር አናይም። እንደገና ደግሞ እንደገዛ ፍላጎት መተርጎም ትችላለህ። የለም። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ይጠቅማል ያለው ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ ይሄም የለም። ስለዚህ